ሉቃስ ወንጌል ምዕራፍ 21 ቁጥር 29 እስከ 38 በጌታ በኢየሱስ ስም አነባለሁ። ምሳሌንም ነገራቸው እንዲህ ሲል በለስንና ዛፎችን ሁሉ እዩ፣ ሲያቆጠቁጡ ተመልክታችሁ በጋ አሁን እንደቀረበ ራሳችሁ ታውቃላችሁ። እንዲሁ ደግሞ እናንተ ይህ ሁሉ መሆኑን ስታዩ የእግዚአብሔር መንግስት እንደቀረበች ወቁ። እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ነገር ግን ልባችሁ በመጠጥ ብዛት በስካር ስለ ትዳርም በማሰብ እንዳይከብድ ያ ቀንም በድንገት እንዳይመጣባችሁ ለራሳችሁ ተጠንቀቁ። በምድር ሁሉ ላይ በሚቀመጡ ሁሉ እንደ ወጥመድ ይደርስባቸዋልና። እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ በሰው ልጅም ፊት ለመቆም እንድትችሉ ስትጸልዩ ሁል ጊዜ ትጉ። ዕለት ዕለትም በመቅደስ ያስተምር ነበር። ሌሊት ግን ደብረ ዘይት ወደምትባል ተራራ ወጥቶ ያድር ነበር። ሕዝቡም ሁሉ ይሰሙት ዘንድ ማልደው በመቅደስ ወደ እርሱ ይመጡ ነበር ብሎ ይላል። ከዚህ ክፍል ጋር በማነጻጸር ጎን ለጎን ማቴዎስ 24 ተመሳሳይ ሐሳብ ነው የምናገኘው። እንደውም ከሉቃስ ደግሞ ማቴዎስ ላይ ያለው የበለጠ በስፋት ተዘግቦ እናገኛለን። ይሄም የሚያስረዳን ነገር ሉቃስ ከማቴዎስ ወስዷል ማለት ነው። ከማቴዎስ ወስዷል። የወሰደው ደግሞ ቀንጨብ አድርጎ ነው። ሙሉን ታሪክ አልወሰደም። ሙሉን ነገር ለማግኘት እንግዲህ ምንድነው የምናደርገው? ሌላ ክፍል ላይ ተጠቅሶ ይሆን ብለን እንሄድና ሌላ ክፍል ላይ እናለን። ከዚህ በፊት ትዝ ካላችሁ ሉቃስ ላይ ድሆች ብፁዓን ናቸው ይላል ኢንጀነራል። ማቴዎስ 5 ስንሄድ የተራራው ስብከት ላይ በመንፈስ ድሆች የሆኑ ይላል። ሉቃስ ድሆች ብሎ ድፍን አድርጎታል። ማቴዎስ ጋር ግን ስንሄድ በመንፈስ ድሆች የሆኑ ይላል። ስለዚህ አሁን ለካ ብፁዓን ናቸው የተባሉት የቶቹ ናቸው? በመንፈስ ድሃ የሆኑ። አያችሁ፣ ሉቃስ ላይ ያልተብራራ ነገር ማቴዎስ 5 ላይ ተብራርቶ አገኘን። አሁንም ሉቃስ 21 ላይ ሙሉ ሐሳቡ ከሌለ ማቴዎስ 24 ላይ ስንሄድ ማቴዎስ 24 ደግሞ የበለጠ አብራርቶልን እናገኛለን። አሁን እስቲ ማቴዎስ 24 ላይ ስንሄድ እስከ ቁጥር 28 ድረስ ያለውን ባለፈው በማነጻጸር ተመልክተናል። ማቴዎስ 24 እስከ 28 ያለውን ድረስ 29 ላይ ስትሄዱ እስከ 31 ተመልክተናል። ቁጥር 32 ላይ ማቴዎስ 24 32 ላይ ስንሄድ ምሳሌውንም ከበለስ ተማሩ ይላል። እዛኛው ጋር ዛፎችን ጨምሯል። እዚህ ግን በለስ ብቻዋን ያስቀምጠው። ከበለስ ተማሩ፣ ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። እንዲሁ እናንተ ደግሞ ይህን ሁሉ ስታዩ በደጅ እንደቀረበ ወቁ። እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክት ቢሆኑ ልጅም ቢሆን የሚያውቅ የለም። የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሆን አለና። በዚያች ወራት ከጥፋት ውሃ በፊት ኖህ ወደ መርከብ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡም እንደነበሩ የጥፋት ውሃም መጥቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣት ደግሞ እንዲሁ ይሆናል እያለ ይቀጥላል። እንግዲህ ሁለቱን ጎን ለጎን እያየን መናገር እንችላለን። ለሃይላይት ያክል በዚህ በማቴዎስ 24 እና ሉቃስ 21 ላይ ጌታ ኢየሱስ ክርስቶስ መነሻ አድርጎ ንግግሩን የጀመረው የቤተ መቅደሱን ድንጋይ ያማረ መሆኑን ውበቱን ሲያሳዩት ነው። ድንጋይ በድንጋይ ላይ ሳይወድቅ በዚህ አይቀርም አለ። ከዛ ንገረን የመምጣትህና የዘመን መጨረሻ ምልክቱ ምንድነው ብለው ሌላ ደግሞ ተደራቢ ጥያቄ ጠይቀውታል። ስለዚህ ጌታ ኢየሱስ ክርስቶስ አንደኛው ስለ ቤተ መቅደሱ መፍረስ ሲናገር፣ በሁለተኛነት ደግሞ ስለ መምጣቱ ምልክት ተናግሯል። ስለዚህ የእስራኤልን ውድቀት አንድ ተናግሯል። ሁለተኛ ደግሞ የዓለም መጨረሻ ከመሆኑ በፊት ስለሚመጡ ጥፋቶች የተናገረ ሲሆን የዓለም መጨረሻ የሚለውን በሁለት መልኩ አይተናል። የመጀመሪያው ነገር የምጥ ጣር መጀመሪያ ያለው ወይም የመጨረሻው መጀመሪያ ልክ
በዚህ በኩል የጀመረ ነገር ካለ የዚህ መጨረሻ እዚህ ጋር ነው አይደለ? እዚህ ነው። ስለዚህ ይሄኛው የመጨረሻው መጀመሪያ እዚህ ጋር ሙሉ በሙሉ የሚጠናቀቅበት የመጨረሻው መጨረሻ። ስለዚህ የምጣር መጀመሪያ ከተባሉት ውስጥ አንዱ የእስራኤል ዲስትራክሽን፣ የእስራኤል ውድመት። ስለዚህ ጌታ ኢየሱስ ክርስቶስ ወደፊት በ70 ዓመተ ምህረት ሊመጣ ስላለ ነገር ነው ያን ጊዜ አይቶ የተናገረው። ለማስታወስ ያክል ከተማይቱን አይቶ ምን አደረገ ነው የሚለው? አለቀሰላት ይላል። የመጎብኛሽን ጊዜ አላወቅሽምና ብሎ እስራኤል ላይ ሊፈጸም ስላለ ትንቢት ተመልክቶ ኢየሱስ ክርስቶስ ማልዶላታል፣ አለቅሶላታል። እንደዚህም ሆኖ ግን እስራኤል ለእግዚአብሔር ምላሽ ስላልሰጠች እስከ መውደም ደረጃ ድረስ ደርሳለች። እንደገና ደግሞ የሚቀርብ ነገር አለ። ስለሚቀረው ነገርና እስራኤል ስለሚደርስባት ሲናገር ለእግዚአብሔር የበቀል ጊዜ ነውና ይላል። እግዚአብሔር እስራኤልን የሚበቀልበት ወቅት ነው ማለት ነው። እስቲል አሁን ያለንበት እስራኤል ለእግዚአብሔር ባለመታዘዟ በአሕዛብ የምትታሽበት የምትጨቆንበት ወቅት እንደሆነ መጽሐፉ ይነግረናል። እንግዲህ ይህንን ሐሳብ በእንደዚህ አይነት መልኩ ይዘን ባለፈው ጊዜ ስለ እስራኤል ተመልክተናል። የመጨረሻው መጨረሻ የሚለውን ሐዋርያት ሥራ ሄደን አይተናል። የሐዋርያት ሥራ ላይ ዩኤል 2:28 ላይ የተነገረው በቀጥታ ሐዋርያት ሥራ 2:28 ላይ በመጨረሻው ቀን እንዲህ ይሆናል ይላል። ይሄ መጨረሻ የሚለውን አንዳንዶች የኢየሱስ ክርስቶስ መምጣት ጊዜ ነው የጀመረው፣ አንዳንዶች ደግሞ ቤተክርስቲያን ከተወለደችበት ጊዜ ነው የጀመረው ብሎ ይላሉ። ዕብራውያን 1:1-3 ስንመለከት እግዚአብሔር በነቢያት በብዙ አይነት መንገድ ተናግሮን በዘመን መጨረሻ ግን ይልና በአንድ ልጁ ተናገረን ይላል። ገላትያ 4 ላይ ሄዳችሁ ስታዩ የዘመን ፍጻሜ በደረሰ ጊዜ ከሴት የተወለደውን ከሕግም በታች የሆነውን ልጁን ላከ ብሎ ይላል። ስለዚህ የመጨረሻው መጀመሪያ የክርስቶስ መወለድ ነው ማለት ነው። ለምን ታሪክንም ቀይሯል አይደለ? ዓመተ ዓለም ይባል የነበረው በክርስቶስ መወለድ ምክንያት ዓመተ ምሕረት ብሎ ጀምሯል። ስለዚህ ከቤተ ክርስቲያን ልደት ይልቅ የክርስቶስ ኢየሱስ መምጣት የመጨረሻው መጀመሪያ እንደሆነ እኔ በእንደዚህ ነው እማምነው። ይህንን ካልን እንግዲህ በመጨረሻው ዘመን እንዲህ ይሆናል አለና ኢዩኤል ሁለት ነገር ነው በትንቢት ውስጥ የተካተተው። አንዳንድ ቦታ ላይ ካያችሁ መጽሐፍ ቅዱስ ላይ አንድ የሚመስልና ሲነሳ መንታ ትንቢቶች አሉ። ለምሳሌ መዝሙር 2:8 ላይ ጌታ ጌታዬን ማነው አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ይልና ለምነኝ አሕዛብን ለርስቴ ምድር ዳርቻ ለግዛት። የመጀመሪያው ትንቢት ቀጥታ ከዳዊት ጋር የተገናኘ ነው። ሁለተኛው ግን ኢን ዘ ፊውቸር ሊወለድ ስላለ ስለ እግዚአብሔር ልጅ ስለ ክርስቶስ ነው እየተናገረ ያለው። አንተ ልጄ ነህ እኔ ወልጄሃለሁ። ዕብራውያን ላይ ተብራርቶ ስታገኙት ከመላእክት ማንን ነው እኔ ልጄ ነህ አንተ ልጄ ነህ ብሎ ያለው? ስለ ልጁ ግን ወደ ዓለም በገባ ጊዜ መላእክት ሁሉ ለእርሱ ምን ይበሉ ይስገዱለት ብሏል ብሎ ይናገራል። ስለዚህ ሁለት መንታ ትንቢቶች በአንድ ክፍል ውስጥ ሊኖሩ ይችላሉ። ኢዩኤል 2:28 እና ሐዋርያት ሥራ 2:28 ሄደን ስንመለከት በመጨረሻው ቀን ብሎ ሥጋ በለበሰ ሁሉ ላይ ከመንፈስ ያፈሳል። የመንፈስ ቅዱስ መውረድ የመጨረሻው ዘመን መግቢያ ነው፣ ወይም ደግሞ ቢብሊካሊ የፊተኛ ዝናብ ተብሎ ይታወቃል። ወይም በእርሻው አካባቢ ላይ የፊተኛ ዝናብ ለስንጠቃ እርሻ ለማረስ የሚዘንብ ዝናብ አለ። ፋይናል የሆነው ደግሞ ዝናብ የተመረተው ምርት ፍሬ ያፈራው ምርት ታጭዶ ወደ ጎተራ እንዲገባ በደንብ እንዲበስል የሚመጣ የመጨረሻ ዝናብ፣ የመከር ወቅት ላይ የሚመጣ ዝናብ አለ። ስለዚህ አንድ ተስፋ አለ በመጽሐፍ ቅዱስ ታሪክ ወይም ታይም ቴብል መሰረት የኋለኛ ዝናብ የሚባለው መንፈስ ቅዱስ በኃይል ከሐዋርያት ሥራ በተለቀ መልኩ በሰፋ መልኩ በምድር ላይ እንቅስቃሴ የሚጀምርበት ቤተክርስቲያን ሪቫይቫል ውስጥ የምትገባበት እና ብዙ ነፍሳት ወደ እግዚአብሔር መንግስት በንስሐ የሚገቡበት አንድ እድል ቀርቶልናል ከመምጣቱ በፊት ማለት ነው። የመጀመሪያው ዝናብ የተባለው ደግሞ በሐዋርያት ሥራ ምዕራፍ 2 ላይ የመጣው ዝናብ ነው። ስለዚህ ለመጨረሻው መጀመሪያ ይሄኛውን የመንፈስ ቅዱስን መውረድ ምሳሌ ሲያደርግ ለመጨረሻው መጨረሻ ደግሞ እዛው ሐዋርያት ሥራ 2:28 ላይ ስታነቡ ሰማይ ወደ ደም ይለወጣል፣ ፀሐይ ትጨልማለች ይላል። ይሄ የክርስቶስ መምጣት ጀስት ሲቀርብ የመጨረሻ ምልክት ነው። አሁን ላይ በርካታ ነገሮች እያየን ነው። ሰው ሰራሽ ነገሮች፣
እንደገና ደግሞ ተፈጥሯዊ የሆኑ ክስተቶች እየተፈጠሩ ለምሳሌ ያክል በዓለም ደረጃ ሰው ሰራሽ የምንለው አጥፊ አውዳሚ የሆነ አንደኛ ጦርነት ወደ 14 18 አካባቢ ነው እንደዚህ አካባቢ ላይ እንደገና 45 አካባቢ ላይ 44 45 አካባቢ ላይ ደግሞ ሰከንድ ወርልድ ወር ነበር። እነኚህ ጦርነቶች በርካታ ንብረት በርካታ ነፍሳት እንዲወድሙ ምክንያት ሆኗል። ምናልባት ሰርድ ወርልድ ወር ሊጀመር ይችላል ተብሎ ይጠበቃል። ሶስተኛው ሲሆን ፍጻሜ ይሆናል ይላሉ ከመጽሐፍ ቅዱስም ጋር እያስተያዩ። ይሄ ምናልባት ባለፈው ጊዜ የራሻና የዩክሬን በሌላ የምዕራባውያን የናቶ ውክልና ነች እና ተወክላ ነው የውክልና ጦርነት የምታደርገው። በሷ መካኙ ራሻን የመደብደብ ስራ ይሰራሉ። ምናልባት ወደ እንትን ሊሄድ ይችላል። ከራሻ ጎን ደግሞ እነ ኢራን እነ ሰሜን ኮሪያ ደግሞ ሆነው የሆነ ቲም መፈጠሩ አይቀርም። ልክ ድሮ ናቶና ዋርሶ በሚል ሶሻሊስቱና የካፒታሊስቱ ጎራ ለሁለት ተከፍሎ ነው ጦርነቱ የተደረገው። ይሄ ጦርነት ደግሞ እስከ አፍሪካ ድረስ አፍሪካን ደግሞ ያላትን ሪሶርስ ለመቀራመት ስቲል ያልተነካ ሪሶርስ ቢኖር አፍሪካ ውስጥ ነው። ሪሶርስ ታቅፈን ላዩ ላይ ቁጭ ብለን እርስ በርሳችን በብሔርና በቋንቋ በቡጫቂ መሬት ላይ ነው የምንጣለው። ግን አሁንም ድረስ አይናቸው እኛ ጋር ነው ያለው። በቀደም የቡርኪና ፋሶ ፕሬዝዳንት ከፈረንሳይ ጋር ግብ የገጠመበትና ሊገሉት የግድያ ሙከራ የተደረገበት ምድሪቱ ላይ ያለውን ሪሶርስ መምጠጥ ስለለመዱ ከዛ መቆራመት ስለሚፈልጉ ጥቅማቸውን ለማስጠበቅ ነው። ሌላ ለምንም አይደለም። ይሄ ሰው ደግሞ በህይወት እያለው የኛን ሀገር ሪሶርስ አትበዘብዙም፣ ትውልዱ ሊጠቀምበት ይገባል። ተመልከቱ እንግዲህ እኛም ሀገር ጋር ስንመጣ እንግዲህ አሁን ቻይና ሁለተኛ ሀገሯ ነው ኢትዮጵያ ማለት። አብዛኛው ፖፑሌሽን እነሱ ናቸው በሆቴሉ በምኑ ስትሄዱ እና በደንብ አድርገው ኤክስፕሎይት እያደረጉ ነው። እኛ ሀገር ውስጥ ያለውን ነገር በድብቅም በእጃዙርም ማዕድኑን ምኑን እያሾለኩ እያስወጡ ሳምታይምስ የሚያዙበት ወቅት አለ። ስለዚህ እነኚህ ሰዎች አቴንሽናቸውን አፍሪካ ላይ አድርገው ከአፍሪካም መጥተው ብዝበዛ ቅኝ ግዛት እያደረጉ ብዙ ነገር ሲወስዱ ነበር። እንግዲህ ጌታም ከመጣ የተሰጠንን እንደዛ ሰውዬ መክሊት ተሰጥቷቸው ሁለቱ መክሊታቸውን ተጠቅመውበት ትርፍ አስገኙ። አንደኛው ግን ወስዶ ቀበረው ይላል። ቀበረውና ቁጭ አድርጎት ሲመጣ አንተ ሀኬተኛ ነህ፣ ካልዘራሁ የምታጭድ ነህ፣ በቃ እንዳለ ቁጭ አደረኩልህ ያውልህ አለው። አንተ ሀኬተኛ ባሪያ ነህ ያለው። ማነገርህ እኔ እንደዚህ እንደሆንኩ ብታቅበት ኖሮ ለሌላው እንዲነግድበት ትሰጥ ነበር። እግዚአብሔር ከጠየቀ የሚጠይቀን አንዱ ሪሶርሳችን። ሪሶርስ ከሚጠይቅባቸው ዓለማት መካከል አንደኛውና ዋነኛ ልትሆን የምትችለው አፍሪካ ነች ብዬ አስባለሁ። ምክንያቱም የተሰጠንን ሪሶርስ ሳንጠቀም ይሄው ምድር እየተገለባበጠች ነው። የተሰጠንን ሪሶርስ ሳንጠቀም እየተባላን በብሔር በጎሳ ነገር በመፍተል በእንደዚህ እያልን ምድር ያላትን ነገር እያጣች ነው። ስለዚህ እንደ ሪሶርስ እንኳን መጠቀም የሚገባንን ነገር ሳንጠቀም ጌታ ኢየሱስ ክርስቶስ ተመልሶ ሲመጣ መክሊታችሁን ወዴት አኖራችሁት? የሰጣችሁን ነገር ምን አደረጋችሁበት? ኤክስፕሎይት እያደረግን ያለን ነገር መብላት ለስንት ለሌላው ሀገር መትረፍ የሚችል ነገር እያለን እርስ በርሳችን እየተበላላን በፖለቲካ እየተናቆርን ያለን ሪሶርስ እየበሰበሰ ውጪው ዓለም ላይ ያሉ ሰርድ ወርልድ ላይ ያሉ ሀገራት የኛን ሪሶርስ ለመበዝበዝ እንደዚህ አይናቸውን አፍጠው ቀንና ሌሊት ነው በሳተላይት እየተከታተሉ ለመበዝበዝ በዛ የሚቀናቀናቸው ካለ ልክ እንደ ቡርኪና ፋሶ ፕሬዝዳንት አስወግደው የሚፈልጉትን ነገር ማግኘት ነው የሚፈልጉት። ይሄ መጨረሻ አካባቢ ላይ እንግዲህ አንዱ ነገር ወደፊት እንደዚህ አይነት ሰርድ ወርልድ ወር ሊነሳ ይችላል ተብሎ ይጠበቃል። ይሄ ሰው ሰራሹ ሲሆን እንግዲህ በሰው ሰራሽ መልኩ ብዙ ነገር ውስጥ ገብተናል። ነፍስ እስከሚቀር ድረስ ሌላውን ነገር ሰርተው ምናምን ስጋ ወስደው ሰው ማዳቀል፣ ሰው ማጸን ሳይጠቀም በሌላ ማጸን ተከራይቶ እንዲህ አይነት የረቀቁ ነገሮች በእግዚአብሔር ስራ ላይ መመጻደቅን የሚያመጡ ነገሮች አድርገን ጥግ ድረስ ደርሰናል። እግዚአብሔር ግብፃውያንን መጥቶ እስራኤላውያንን እንዲያወጣት ቃል የገባው የአሞራውያን የፈሪዛውያን የኢያውያን የያቡሳን ኃጢአት እስኪፈጸም ድረስ ነው ያለው። ጽዋቸው እስኪሞላ ጠበቀና በጸናች ክንዱ ነው ተገልጦ እስራኤልን ያወጣው። እግዚአብሔር ዛሬም ዝም ሲል የሰው ልብ በክፋት ይጨምራል። ዝምታው ግን ስላላየና ስላልሰማ ሰነፍ ወይም ዳተኛ ስለሆነ ሳይሆን ጽዋው እስኪሞላ ጣራውን እስኪነካ ድረስ ይጠብቃል። ከዚህ በፊት በተፈጥሮ ከተከሰቱ ነገሮች ውስጥ አንዱ ኮሮና ነው። ኮሮና ሲመጣ
አንድም ሰው በምንም ሊመካ እንደማይችል እስኪገባው ድረስ ነው ያደረገው እግዚአብሔር። ሃይማኖት ሊያድን አልቻለም። ገንዘብ ሊያድን አልቻለም። ገንዘባቸውን አውጥተው ጥለዋል። ስልጣን ሊያድን አልቻለም። ዋይት ሃውስ ውስጥ መኖር ሊያድን አልቻለም። ስለዚህ ሰው ሁሉ በእግዚአብሔር ፊት ተንበረከከ። ጣሊያን ሀገር ብራቸውን በመስኮት እያወጡ ሲወሩ ታድነናለህ ብለን ታምነን ነበር፣ ግን ልታድነን አልቻለም። ለካ ሀብትም አያድንም ብለው ገንዘባቸውን ዋይት ሃውስ ውስጥ ያሉ ፕሬዚዳንቶች ሳይቀሩ በኮሮና ተመተዋል። ተመልከቱ። ግብረ ሰዶማዊነትን በመፍቀድ ወንድን ከወንድ ሴትን ከሴት ተመሳሳይ ጾታ በቤተ ክርስቲያን ሳይቀር በተቀደሰው ስፍራ ላይ ርኩሰት ቆሞ ስታዩ እንደተባለ የረከሰው ነገር በተቀደሰው ስፍራ ላይ ቆሞ ቄስ ተብሎ ትናንት ወንድና ሴት ያጋባ ሰው ሴትን ከሴት ጋር ሲያጋባ በአይናችን አይተናል፣ ሰምተናል። ይህንን የሚነግረን የለም። መደንዘዛችንን የሚያሳይ ዘንድ እንዲህ አይነት ነገሮች በቤተ ክርስቲያን ደረጃ ተከስተዋል። በቤተ ክርስቲያን ደረጃ እነኚህ ነገሮች ተከስተዋል፣ ሆነዋል። ስለዚህ እግዚአብሔር እንደው ትንሽ እንደው መንቂያ ደወል በኮሮና ምድሪቱ እንድትመታር ጸጥ ረጭ ሁሉ ደጁን ዘግቶ እስኪገባ ድረስ። ስለዚህ በተፈጥሮ እየሆነ ያለውን ነገር ስናይ መሬት እየተንቀጠቀጠች እየተንሸራተተች ሰው እየዋጠች ነው ከነነፍሱ። በረጅም ጊዜ የሚታወቁ ከሰው አእምሮ ውስጥ የማይጠፉ ህንፃዎች ወደ ምድር ሆድ ውስጥ ገብተው ብዙዎች ተረስተዋል። አሰቃቂ የሚባል ግድያ በሀገራችን ሆኗል። ህፃን ልጅ ክፉና ደግ የማታውቅ ህፃን ተደፍራ ተንጠልጠላለች፣ 2ም 3ም። ይሄ ሁሉ የሆነ ግን ኮንሽስነስ የለም። ውይ አላልንም፣ አልደነገጥንም፣ አልፈራንም፣ አላለቀስንም፣ አልጾምንም፣ በእግዚአብሔር ፊት ራሳችንን አላዋርድንም። በዚህ አይነት ጉዳይ የመጀመሪያ ድንጋጤ ሊሰማ የሚገባው የሃይማኖት መሪዎች ናቸው። ሃይማኖቱ አካባቢ ያሉ ሰዎች ናቸው። በዚህ ጉዳይ ደንግጠው ኡኡ ብለው ልብሳቸውን ቀደው በእግዚአብሔር ፊት ጾም ሊያውጁ አልፈው ደግሞ በመንግስት ላይ ጫና በማድረግ ህብረተሰቡ ይህን ጉዳይ ፓብሊክ በሆነ መልኩ እንዲያወግዝ ማድረግ ሲገባ ለወንበር ሽሚያ፣ ለስልጣንና ጥቅማ ጥቅም ሽሚያ ወረቀት ስንማዘዝ፣ ስክሪፕቶ ስንማዘዝ፣ መግለጫ ስናወጣ እንከርማለን። እግዚአብሔር ስለ ምድሪቱ የሃይማኖት መሪዎችን በመጀመሪያ ደረጃ ይጠይቃል። በመጀመሪያ ደረጃ የሚጠይቀው የሃይማኖት መሪዎች። ምክንያቱም እግዚአብሔር እንደ ኦቨርሲር አስቀምጧል፣ የበላይ ጠባቂ አድርጎ አስቀምጧል። እንደገና እንደ ካህናት አስቀምጧል። ስለ ምድሪቱ ሊማልዱ፣ ስለ ምድሪቱ ልንማልድ፣ ስለ ምድሪቱ በፈረሰበት በኩል በእግዚአብሔር ፊት ልንቆም እግዚአብሔር መጀመሪያና ፊተኛ አድርጎ ያስቀምጠው የሃይማኖት ሰዎች። ፍትህ ሲጓደል፣ ፍርድ ሲጠፋ፣ ሰዎች በግፍ ሲገደሉ፣ ምንም አይነት ኢሰብአዊ የሆነ ነገር ሲፈጠር የመጀመሪያ ድምፅ ማሰማት ያለባቸው የሃይማኖት መሪዎች ናቸው። የሃይማኖት ተቋማት ጉባኤ ተብሎ የኮሚቴው ብዛት ግን አንድም ነፍስ ያለው ነገር ሲሰሩ አንመለከትም። እኔ እናገራለሁ፣ ከፈለጋችሁ አድርሷቸውም ስትፈልጉ። ምንም መንግስት ነው የሚያዋቅራቸው። ራሳቸው እንኳን መዋቀር መያያዝ አቅቷቸው የምናምን ጉባኤ እየተባለ ግን የምናምን ጉባኤው ራሳቸውን ማረጋቸውን የሚያሳዩበት እንጂ አንድ ቀን እንባቸውን አፍሰው ልባቸው ተሰብሮ እየሆነ ባለ ጉዳይ ሲያለቅሱ እኔ አላየሁም፣ አልሰማሁም። ስለ ስልጣን ነው የሚጮሁት፣ ስለ ወንበር ነው የሚጮሁት። ሊቆናጠጥ ነው፣ ሊናጠቀኝ ነው፣ በዚህ ላደርግ ነው፣ ይሄን ሊቀማኝ ነው፣ ይሄን ላጣ ነው የሚል ሰልፊሽነት እንጂ በቀጥታ ምሳሌ በመሆን አደባባይ ወጥቶ ኡኡኑና ከኔ ጋር አልቅሱ ንስሐ ግቡ ብሎ አላየንም። የሆነ ነገር ሲሆን መንግስት የሆነ ነገር ሲል የንስሐ ምናምን ጉባኤ ይባላል። ተመልከቱ። እግዚአብሔር ግን እውነተኛ መመለስ፣ እውነተኛ ንስሐን ይፈልጋል። ስለዚህ ተፈጥሯዊ ምልክቶች እንደገና ሰው ሰራሽ ምልክቶች በሰፊው ሆነዋል። ከዚህ በኋላ የሚቀረው የመጨረሻው መጨረሻ የጌታችን ኢየሱስ ክርስቶስ መምጣት ነው። ከመምጣቱ በፊት ግን አንድ ተስፋ ያለን የመንፈስ ቅዱስ ሪቫይቫል ወይም ደግሞ ሁለተኛው የኋለኛው ዝናብ ነው። ኦኬ፣ ወደ ጥናታችን ስንመለስ እስቲ ቁጥር 29 ላይ ምንድነው ያለው? ወደ እናንተ ልመለስ። ኢየሱስ ስለ በለስ ምሳሌ ተናገረ። ምን አለ? ምን ሆነች አለ በለስ? በለሷ ስታቆጠቁጥ ወይ ደግሞ ቅጠሏ
እየለሰለሰ ሲመጣ የጸደይ መምጣት ምልክት እንደሆነ በጣም ጥሩ እሺ በሌላ ትርጉም ጸደይ ብሎ ተጠቅሞታል እሷ ትርጉም ምንድነው አንድ ምሳሌ ነገራቸው ይላል ይሄንን ምሳሌ ሲናገር ከበለስ ጋር አያይዞ ነው የበለስ ዛፍ ምናልባት ከዚህ በፊት አሳይቻችኋለሁ በዚህ ላይቭ ላይ ቅጠሉ ሰፋፊ የሆነ ብዙም ትልቅ የማይባል አይነት ዛፍ ነው ስለዚህ ይሄ ዛፍ በእስራኤላውያን ዘንድ የታወቀ ነው ምናልባትም የእስራኤላውያን የገቢ ምንጭ ነው ዕንባቆም 3 መጨረሻ አካባቢ ካያችሁ ምንም እንኳን በለስ ባታፈራ የወይራ ስራ ቢጎድል ወይን ባያፈራ ይላል አሁን የእስራኤል ግብርና ስለሆነ መተዳደሪያቸው በወቅቱ አሁን በጣም ታዋቂ ነጋዴዎች ናቸው እስራኤላውያን በአለም ደረጃ ታዋቂ ሳይንቲስቶች ናቸው በወቅቱ ግን ግብርና ምንጫቸው ወይም ሪሶርሳቸው ስለሆነ ከነኚህ ገቢ ከሚያገኙባቸው ነገሮች አንዱ በለስ ነው ይሄ የበለስ ጥፍጥ ይላል አይደል ከበለስ ደግሞ እንትን የሚል ነገር አለ ተጨማሪ ነገር ካስፈለገ ሂሩት እዛው ስላለች ትነግረናለች እና በለስ እንኳን ባታፈራ ብሎ ይላል ሶ በለስን የሚያዩበት ምክንያት አላቸው አንደኛው ምግባቸው ነው የገቢ ምንጫቸው አቴንሽናቸው ሁሉ የበለስ ላይ ቀጥሎ ደግሞ ወቅትንም ይለዩበታል ከወቅትም መካከል ቅጠሏ በሚያቆጠቁጥበት ጊዜ ይላል ጂኦግራፊ ኦር ባዮሎጂ ላይ ከተማራችሁ ኤሌመንተሪ አካባቢ ያለን ይመስለኛል ብሮድ ሊፍድ የሚባሉ ዛፎች አሉ ስሩ አውት ዘይር ቅጠላቸው ማይረግፋሉ ደግሞ ቅጠላቸውን የሚያረግፉ ዛፎች አሉ ወደ አሜሪካ አካባቢ ደግሞ ከሄዳችሁ ፎል የሚባል ወቅት ይገባል ወደ 4 ወቅት ነው ያለው አሜሪካ ነገር ላይ ስፕሪንግ ዊንተር ፎል ሰመር የሚባሉ ስለዚህ አሁን ፎል ማለት ያው ፎል ባይ ኔቸር ስሙ ራሱ መውደቅ ማለት ነው አይደለ ልክ ዛፎች ቅጠላቸውን የሚያረግፉበት አንዳንድ ዛፎች ደግሞ በሚስብ መልኩ በጣም ነው ደስ የሚለኝ ሳያቸው እነዛን ዛፎችና የቅጠላቸው ከለር ይቀየራል ማራኪ ደስ የሚል አይነት የሚቃጠል ይመስላል ስታዩት ግን ከለሩን ቀይሮ ውበት ነው የሚሰጠው ፎል እየገባ ነው የሚሉት በቃ ፎል በሚገባበት ወቅት ላይ እንደዛ ይሆናል ስለዚህ እስራኤላውያንም አገር ስትመጡ ጸደይ ወይም በጋ መግባቱን ከሚለዩበት አንዱ ሳይን የበለስ ቅጠል ማቆጥቆጥ ነው የበለስ ቅጠል ሲያቆጠቆጥ በጋ እየገባ ነው አሁን ብሎ ይላል ተመልከቱ እኛ ሀገር ጋም እንደዚሁ አይነት ነገሮች አሉ አይደለ ያው አሁን ለምሳሌ ብዙም አናስተውለን ዝም በየሳይ ጤና አዳም ጓሯችን ውስጥ ያለ የሆነ ዝናብ ወቅት ላይ እንትን ይላል በጋ ወቅት ላይ ደግሞ የተለየ እንትን ያሳያል ወቅትን ተከትሎ ማለት ሁሉ ጊዜ ያጣው እንደዚሁ ደግሞ አመቱ ሙሉ ደግሞ ቅጠላቸው ይለመልማል ሶ በለስ ሲያቆጠቁጥ ቅድም 24ም ላይ እንዳነበብ ነው በጋ ሊመጣ ነው ጸደይ ሊሆን ነው ትላላችሁ አለ እሺ ቀጥሎ ምን አለ እንዲሁ ደግሞ እናንተ ይሁሉ መሆኑን ስታዩ የእግዚአብሔር መንግስት እንደቀረበች እወቁ እያላቸው ነው አብራሪልን እስቲ በቃልሽ በራስሽ ቃላት እነዚህ ነገሮች እነዚህ ክስተቶች ሲከሰቱ የእግዚአብሔር መንግስት እንደቀረበች ጌታ ሊመጣ በደጅ እንዳለ ይህንን አስቡ እያላቸው ነው ቴንክ ዩ ከላይ ምልክቶችን ዘርዝሯል ልክ በለስ ቅጠሏ ሲያቆጠቁጥ በጋ እንደቀረበ እንደምታውቁ ሁሉ እነኚህ ምልክቶች ሲሆኑ የእስራኤልም መውደቅ የእስራኤልም መፍረስ ትንቢቱ ወደ ፍጻሜ የሚመጣበት ጊዜ መድረሱን ወይም መቅረቡን እወቁ አስተውሉ ብሎ ይላቸዋል ከዛስ ቁጥር 32 ላይ ምን አለ ተጨማሪ አጠናካሪ ነገር ቴንክ ዩ ሂሩት እውነት እላችኋለሁ ይላል ጌታ ኢየሱስ ይሄ ሁሉ እስኪሆን ድረስ ትውልድ አያልፍም ይሄ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም ምን ማለቱ እዚህ ላይ ሐሳብ ስጡበት ትውልዱ ያየዋል ፍጻሜውን ያያል ይሄ ትውልድ አያልፍም ሳያይ በጣም ጥሩ ይሄ ትውልድ ፍጻሜውን ያየዋል ቴንክ ዩ ጌቱ ይሄ ትውልድ ፍጻሜውን ያየዋል ትውልድ ሲልስ ምንድነው ሊሚቴሽን አለው
የትኛው ትውልድ ነው? ስለ የትኛው ትውልድ ነው እያወራ ያለው? ትውልድ ስንል ምን ማለታችን?